በዛ ሰዓት ላይ ለምን አብረን አንኖር ምናምን ይለኛል ማለት ነው። እሱም ከቤት መውጣት ይፈልግ ነበር የእንጀራ አባቱ ምናምን ነበር ማለት ነው። ለምን አብረን አንኖርም በዚህ ምናምን ሲለኝ በዛ ሰዓት ባልል ጥሩ ነበር። ሲጀመር ገና መማር ነበረብኝ የዛ ሰዓት ሲጀመር በቃ አንዳንዴ ነገሮች በአንቺ ባሰብሻቸው ሳይሆን በተፈቀደልሽ ነገር ነው የምትሄጂው። ግን በቃ እሺ ምናምን እለዋለሁ ማለት ነው። ከዛ እሺ ምናምን ብዬ አብረን ወዴት እንመጣለን ወደ አማራ ክልል እንሄዳለን ማለት ነው። ከአዲስ አበባ ወጣችሁ? አባቴ የዛ ሰዓት እየፈለገኝ ነው። ጠፍተሽ ሄድሽ? በፖሊስ ምናምን እየፈለገኝ ነው ማለት ነው። አስይዘዋለሁ እሱ ምናምን ጭራሽ ይዞ ሄደ ምናምን ብሎ በጣም እየፈልገኛል። እዛ ደግሞ አያት አለው የኔ ባለቤት ማለት እዛ ሄሮን ነው እየኖርን ምናምን ከዛ ልጅ ምናምን እንውለድም አይለኝም ሲጀመር እሱ ማለት ነው። እዛ እየኖርን አይመችም በቃ እዛም አይመችም ሲጀመርም ክፍለ ሀገር ነይር ነው። ምኑን አውቀሽ አሁን ህይወትን ምንም አላውቅም። ግን በቃ ጸጥ ብዬ እንደዚህ ነው እሺ እንደዚህ እናድርገሽ። አንዳንዴ ዛሬ ላይ ያው ዋጋ እያስከፈለኝ ያ ነገር ዋጋ ያስከፍልሻል። አንዳንዴ ደግሞ ሰው አንዳንዴ ታይስት ባይ ማለት መስማት አለብሽ። እኔ አንዳንዴ ቁጭ ብዬ ሳስብ እንደዚህ ያሉ ሰው ነገ እናቶች በተለይ እናቶች ተይ ልጄ ነገ ይቆጭሻል የሚለው ቃል ነው በጣም መሰማት ያለበት ነገር ነው። ለምን ዛሬ ላይ እዚህ የሆነ ላይመስል ይችላል፣ ግን የሆነ ቦታ ላይ ስትደርሺ ወይኔ ያኔ ትያለሽ። እሺ እንደዛ እየኖርን ወደ አዲስ አበባ እንመጣለን ማለት ነው። ከዛ እሱ ብር ምናምን ነበረው ማዘሩ ትመጣለች ምናምን። ከዛ ካልተከራየን ካልኖርናል በቃ ምንም አናቆም። በቃ ሁለታችንም ማበድ ነው። እንደዚህ እናርገን መሆን አለበት። አይሆንም እሷ ትምህርቷን ትማር በፍጹም እንደዚህ ማድረግ አለብን። አያቶቼ ምናምን አሉ ታይ አይሆንም አባቴ በቃ እንደዚህ በፖሊስ በምን ታይ አታርቂ እንደዚህ ገና ነው ሰዓቱ አሁን አይደለም ይሆናል። ይሄ የራሴ ህይወት ነው ማለት ጀምሬ ነበር የዛ ሰዓት ማለት ነው። ግን አይደለም ያኔ የሆነ ትደርሽበታለሽ እኮ ሲጀምር አይሻ ትደርሽ። አሁን እኔ ያን ሰዓት ላይ እንደዚህ የሚያወሩ ሰዎች ቢያጋጥሙኝ ራሱ የራሳቸውን እያኖሩ ልል እችላለሁ። ግን ልክ ሁሉም ነገር ልክ ናት። ዛሬ ላይ አንቺ ሰው የሚነግርሽን ብትሰሚ ለነገ ጥሩ የሆነ ነገር ታተርፊበታለሽ። አይሽ እኔ ያኔ ሰምቼ ቢሆን ዛሬ የሆነ እየተማርኩኝ የሆነ እንደ ጓደኞቼ ሆኜ እኖር ነበር። እንደዚህም አለፋም ልጅ ላይ ብቻ ሳይሆን ሌሎች ብዙ ሰዎች ላይ እንዲህ አይነት ነገር ይገጥማል። አንዳንድ ጊዜ ምን አለ መሰላችሁ ሰው ስለኔ ምን እያሰበ ነው ሳይሆን እግዚአብሔር እኔን አሁን እንዴት ነው እያየኝ ያለው የሚለውን ማሰብ ያስፈልጋል። አፍተር ኦል የፈጠረን ሰው አይደለም። እናትና አባታችንን ባላደራ ናቸው እንጂ አልፈጠሩን አይደለ? መጨረሻ ላይም ነፍሳችንን ተቀብሎ የዘላለም እጣ ፈንታችንን የሚወስነው ሰው ነው አይደለም። በቃ እግዚአብሔር እንዴት ያየኛል ነው። እግዚአብሔር ደግሞ የሚገርማችሁ ሰውን ማለት ነው በኃጢአት ጭምልቅ ብሎ ቆሽሾ እግዚአብሔር የዛሬውን ኃጢአተኝነቱን ሳይሆን ከኃጢአቱ በኋላ ነገ የሚነሳው ንጹህን ማንነቱን ሁሌ የሚያየው ሁል ጊዜ ለሰው ልጅ እግዚአብሔር መዳኑን ብቻ ነው። የኃጢአተኛውን ጥፋት አልፈልግም ይላል መጽሐፍ ቅዱስ። የሚገርማችሁ ነገር በጣም በኃጢአት የወደቁ ሰዎችን እንደነ ሙሴ ጸሊማ አይነት የቤተ ክርስቲያናችን ጻድቅ ነው። መጀመሪያ በጣም ኃጢአተኛ ሰው ነበር። ከተማ ጥሎ ገዳም ፍለጋ ወደ በረሃ ሄደ። ከአባቶች ስር ወድቆ በቃ ንስሐ ገብቶ ቀኖናም ተቀብሎ በጾም በጸሎት በጣም ብዙ ተጋድሎ እጅግ በጾም ራሱን ጎዳ። በጣም ማለት ነው። እንደውም በጣም የፈተነው ምንድነው ጾም ሲጀምር ምግብ ሱስ በቃ በጣም እና የሄደ አባቶች ጋር ረፈተነኝ ይላቸዋል። በቃ ስገድበት ጾም ጸልይ ጽና ያሉት። በመጨረሻ ግን እግዚአብሔር አምላክ እንባውን ተቀብሎት ጾሙን ተቀብሎት ጸሎቱን ተቀብሎት ትልቅ አባት አደረገው። ስለ እርግማኑ ንገሪኝ። እርግማኑ ማን የረገማችሁ? አባትሽ? አባቴ። ያው አባቴ ነው። እርግማኑስ ምን አይነት ነው? ምልክቱስ? እሱን ንገሪኝ። እርግማኑ በአባቴ በኩል ነው። እርግማኑም ደግሞ አባቴን ያሳደጉት አጎቱ ናቸው ያሳደጉት እና እሱ አድጎ ለስራ ሲደርስ ወደ ስራ ሲቀጠር ማለት ነው በውትድርና እንግዲህ ዛን ጊዜ ሲቀጠር ያሳደጉትን ሲጠራበት የነበረው ያጎቱን ስም ትቶ የአባቱን ስም አደረገ። በዚህ ምክንያት ነው እርግማኑ የመጣው
እርግማኑን ያሳደጉት አጎቱ ናቸው ያሳደጉት። እንግዲህ በልጅነቱ በሕፃንነቱ ይምጣ ከፍ ብሎ ይምጣ ይሄንን እንትን አላልኩ። ግልጽ ለማድረግ አባትሽ ባጎት ነው ያደጉት። መጠሪያ ስምም አጎት ነበሩ። አባትሽ ግን አጎት አሳድገው መጠሪያም ሆነው ነበረ። አባትሽ ደግሞ አደጉና ህይወት ሲጀምሩ የአጎትን ስም ፍቃው በወላጅ አባት ተጠሩ። በዚህ ነው የተናደዱት አጎት። ይሄ አሳዝኗቸው አጎት ርግማን አደረጉ። ምን አይነት ርግማን? እርግማኑ እንግዲህ በዝርዝር ማወቅ የምችለው እኔ እንግዲህ አሁን የመንፈሱን ይኸውልህ ሲይዝ የተወሰነውን ነገር ነው እንጂ ዝርዝር እንደዚህ ጠይቄ ይሄ ከመንፈሱ ጋር አይገናኝም። ይሄ እኮ ያወቁት በመንፈስ ነው። አባቴ በሱባኤ ገብቼ በመንፈስ ነው ያወቁት። ታሪክ እኮ መስሎኝ ነው። ይሄ አይደለም። እንዴት ላውቅ እችላለሁ? አባቴ ካልነገረኝ እንዴት ላውቅ እችላለሁ? አጎትሽ አባትሽስ በሌላ ለማጣራት አልሞከርሽም? ይሄ ታሪክ ነው መቼም ወደ ዘመድ አዝማድ ስለሚኖር ብዬ። አዎ አለ። እኔ ወደዛ አልሄድኩ። እሺ ንገሪኝ። ያገኘሁት በሱባኤ ነው፣ በጸሎት በሱባኤ ነው። ምክንያቱም በመተት ብቻ በመንፈሱ ብቻ በዚህ በመተቱ ብቻ እንዳልሆነ ምክንያቱም እየተደጋገመ እየደከምክ ህይወትህን እየቀዘቀዘ ሲመጣ ምንድነው ሌላ ነገር ሚስጥር አለ ብለህ ትላለህ። እነሱን ብቻ አይደለም ዘመድም ትጠራለህ እኮ ጓደኛም እየጠራ ትቀጠቅጣለህ። ገብተዋል። ከዛ ያለው አለ ይላል። ስለዚህ እኔ በሱባኤና በጸሎት ነው ያስኩት። ምክንያቱም ለምንድን ነው ህይወታችን እንደዚህ ሆነው በማለት ነው እንዴ። እሱ ወልዷል፣ እኛ ስድስታችንን ወልዷል አባቴ። ግን አሁን እኛ ጋር መጥቶ ያደረገው እንግዲህ ያየሁት ምንድን ነው ከርግማኑ በኋላ እንግዲህ አባቴ ካለፈ በኋላ ነው ማለት ይሄንን ነገር ያወቅኩት አይደለ። እኛ አባቴማ ኖሮ ቢሆን እርግማን እንዳለ መቼም ሳያውቅ አይቀርም። መቼም ከቤተሰብ ቁጣ ይኖራል። መቼም ዝም አይሉም አይደለ እንደ አባት ሀዘናቸውን ይናገራሉ አጎት። ከዛ በሱባኤ ነው ያወቅኩት። ካወቅኩኝ በኋላ ምንድን እንዴት እንደሆነ እንትን ስል አንደኛ ይሄንን በማድረጉ ነው ይሄን ስሙን በመቀየሩ ነው የረገሙት። ከዛ ደግሞ ምንድነው ምልክቱ አባቴ ላይ ደረቱ ላይ እንደነገርኩ ወታደር ስለነበረ እንጀራ ጋግረን ስንወጣ ምች መቶኝ ነው የሚለው ደረቱ ላይ በብዛት ባይሆንም እኔ ላይ እሱ ጋር በጣም ብዙ ነበረ እና ያ ነገር እየበላው በጣም ያሰቃየው ነበረ እና አባቴ ደረቱ ላይ ያለው ልብስ በቃ እየተተለተለ ይሄ ሆን ተብሎ የተቀደደ አታውቅም እንዲህ መስመር አውጥቶ የተቀደደ እንደዛ ነበር የሚመስለው። ይሄንን ደግሞ ወንድሞቼም እህቶቼም ያውቃሉን የማይቻለው በልጅነት የጀመረ እስከ ህይወቱ ፍጻሜ ድረስ አይቻለሁ። ያ ቁስል መጥቶ እኔ ላይ ነው ያለው፣ እኔ ላይ አለ። ከኔም አልፎ ደግሞ እቺ የተወለደችው ልጅ ላይ አለ። እኔ ላይ እንዴት መጣ ካልከኝ እኔ መነሻው ያሳደኳት ድመት ነበረች። ያሳደኳትን ድመን እያጫወትኳት እያለ ደረቴ ላይ ትዋጥጠኛለች። መነሻው ያ ነው የኔ የተወላጅ ደግሞ የወንድሜ ልጅ ደግሞ ምንድነው እንዳልኩ ማህተቤን ካሰርኩ በኋላ እንዳይፈታብኝ ብዬ አቃጠላታለሁ በክብሪት። እሷ የኔን አየችና እሷ እንደዛ ስታደርግ ደረቷ ላይ ጠባለ። ያ ነገር ተፈጠረ ማለት ተመሳሳይ ነው እንትሉ ቁስሉ። ስቃይ ግን አለው ቁስሉ። ምንድነው አሁን ለምሳሌ እንትን አይልም፣ ጠባሳ ነው አታይም፣ የሚቆስል እንትን ነገር የለም። ግን በጣም የማሳከክ በቃ አባቴ ላይ ያየሁት ነገር እኔ ላይ ጠባሳው አለ። ጠባሳው ማለት ያ ስቃዩ